አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ያለ ሰው ይገናኛል። ተመልሼ መጥቻለሁኝ። አልሐምዱሊላሂ ረብል ዓለሚን። እንግዲህ አዲስ ነገሮች አሉ። ሰሞኑን እንደምታውቁት ሳዑዲ አረቢያን በተመለከተ ከትራምፕ ጋር ትራምፕን ከሐማስ ጋር በተመለከተ ከሐማስ ጋር አሜሪካ ስምምነት ላይ እየደረሰች እንደሆነ ጦርነቱም ደግሞ እንዲቆም እንደተስማሙ መረጃዎች እየወጡ ነው። እውነት ግን ትራምፕ ለፍልስጤን የሀገርነት እውቅና ሰጥቶ እስራኤልን ወደ ጎን ትቶ ስምምነቱን ተፈጻሚ ያደርጋሉ? አብረን የምናየው ይሆናል። ምክንያቱም የሚገመት አይነት ሰው አይደለም ሰውየው። ሌላው ሳዑዲ አረቢያ ለአሜሪካ የቁርጥ ቀን ደራሿ ሳዑዲ አረቢያ ናት። አሜሪካ ስትቸገር ኢኮኖሚያ ሲያሽቆለቁል የአረብ ሀገራትን ነው ሄዳ መጣለው። ይህ ምንም ጥያቄ የለውም። ባለፈው በራሽያና በሶቪየት ህብረት ማለት ነው በአሜሪካ መካከል በነበረው ጦርነት ቀዝቃዛው ጦርነት አሜሪካ አሽቆልቁላ ነበር። በመጨረሻም ግን ሳዑዲ አረቢያን የደረሰችላት ነዳጇን በዶላር እንጂ በሌላ ነገር አልሸጥም በማለት ዶላር ዓለም ላይ ተፈላጊ ገንዘብ እንዲሆን ያደረገችው ሳዑዲ ናት። አሁንም ከቻይና ጋር በገቡት ሰጥ አገባ ግን የአውሮፓ ሀገራት አሜሪካ ምንም ማምጣት እንደማትችል በተለይ ትራምፕን በጣም ነው የሚንቁት። ግን ሳዑዲ አረቢያ ምን አደረገች? የ142 ቢሊዮን ዶላር በታሪክ ታይቶ የማይታወቅ ማለት ነው የመሳሪያ ግዢ አደርጋለሁኝ አለች። በእርግጠኝነት ተገዳ ነው የሚሆነው። እሺ፣ ሌላው ደግሞ የ600 ቢሊዮን ዶላር የኢኮኖሚ ፈሰስ አደርጋለሁኝ አለች አሜሪካ ላይ። የነዳጅ ገንዘቧ የአሜሪካ ባንክ ላይ ነው የሚቀመጠው፣ የሳዑዲ ማለት ነው። እንደፈለገች ተዘውረዋለች አሜሪካ። ሶሪያ ላይ ጣለችውን ማዕቀብ አንስታለች አሜሪካ። ያው ትራምፕ ይህንን ያደረገው የሚፈልገውን ነገር ስላገኘ ነው። 742 ቢሊዮን ዶላር ማለት የአንድ የአውሮፓ ሀገር ለምሳሌ የእስራኤል የኢኮኖሚ በጀቷ ከዛ ያንሳል። 742 ቢሊዮን ዶላር አይሆንም። ምን ያህል ከፍተኛ ገንዘብ እንደሆነ እንድታውቁ። እንግዲህ እኔ አረብ ሀገራት በቃ ላሞች ናቸው እናልባቸዋለን እንዳለ በተግባር እያሳየን ነው።